ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርቤያለሁ። ዓለም በድንጋጤ ውስጥ ናት። የመካከለኛው ምስራቅ ካርታ በአስደንጋጭ ፍጥነት እየተቀየረ ነው። ፕሬዚዳንት ትራምፕ በኢራን ላይ ስለወሰደው ሚስጥራዊ ወታደራዊ ኦፕሬሽን አስደንጋጭ ዝርዝሮችን ይፋ አድርገዋል። ኦፕሬሽን ሚድናይት ሃመር በራዳር የማይታዩ ቢቱ ቦምብ ጣይ አውሮፕላኖች ኢራንን ምን አደረጓት? አውስትራሊያ ኢራንን መንግስታዊ አሸባሪ በማለት ለምን ፈረጀች? እስራኤል በሶሪያ ኢራን ደግሞ በበቀል ማስጠንቀቂያ። አሜሪካ ያስቀመጠቻቸው 3 የማይታጠፉ ቅድመ ሁኔታዎች ምንድናቸው? በቀጣይ ጥቂት ቀናት ውስጥ ሁለተኛው ዙር ጦርነት ይነሳ ይሆን? እስከ መጨረሻው ከኛ ጋር ይቆዩም። የዓለምን ዕጣ ፈንታ የሚወስኑ ሙሉ ዝርዝር አሁን ይዘን ቀርበናል። አብራችሁን ቆዩም። የመካከለኛው ምስራቅ የፖለቲካ ካርታ እየተቀየረ ነው። አሜሪካ በዘመናዊ የጦር መሳሪያ ታሪክ ታይቶ የማይታወቅ እርምጃ በኢራን ላይ ወስጃለሁ ማለቱ ዓለምን አስገርሟል። ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ወታደራዊ አባላት በሰጡት ቨርቹዋል ንግግር አሜሪካ በኢራን የኒኩሌር ማብለያ ጣቢያዎች ላይ ስለወሰደችውና ዓለምን ስላስገረመው ወታደራዊ ኦፕሬሽን አስደንጋጭ ዝርዝሮችን ይፋ አድርገዋል። ኦፕሬሽን ሚድናይት ሃመር ተብሎ በሚጠራው በዚህ ዘመቻ የአሜሪካ አየር ኃይል ኩራትና የሆነው በራዳር እይታ ውስጥ ጨርሶ የማይገቡት ቢቱም የተሰኙ ቦምብ ጣይ አውሮፕላኖች ተሳትፏል ብለዋል። ትራምፕ በንግግራቸው ላይ በታላቅ ኩራት እንደገለጹት እነዚያ ውቢቱ አውሮፕላኖችን አይታቸዋል። የኢራንን የኒኩሌር አቅምና ክምችት ሙሉ በሙሉ ዶግ አመድ አድርገውታል። ጨርሶ የማይታዩ ፍጹም አስደናቂ ናቸው። ለዚህ ነው አሁን በብዛት እንዲመረቱ ያዘዝኩት ብለዋል ዶናልድ ትራምፕ። እንደ ፔንታጎን መረጃ ከሆነ በዚህ ዘመቻ ወቅት አውሮፕላኖቹ እያንዳንዳቸው 30,000 ፓውንድ የሚመዝኑና የመሬት ውስጥ ኮንክሪት ምሽጎችን ሰንጥቀው የሚገቡ ቦምቦችን በኢራን ፎርዶውና ናታንዝ ወሳኝ የኒኩሌር ማዕከላት ላይ አርከፍክፈዋል። አውስትራሊያ ከዚህ ቀደም ታይቶ በማይታወቅ መልኩ የኢራንን አብዮታዊ ዘብ በይፋ መንግስታዊ አሸባሪ ቡድን ስትል ፈረጀች። የዚህ ውሳኔ መነሻ ደግሞ እጅግ አደገኛ የሆነ የደህንነት መረጃ ነው ተብሏል። እንደ አውስትራሊያ የስለላ ድርጅት መረጃ የኢራን መንግስት እንደ አውሮፓውያን አቆጣጠር ኦክቶበር 24 በሲድኒ በሚገኘው ሉዊስ ኮንቲኔንታል ኪችን እና በዲሴምበር 24 በሜልቦርን በሚገኝ አዲስ የእስራኤል ምኩራብ ላይ ጥቃት እንዲፈጸም ሴራ ጠንሶ ነበር ብለዋል። የአውስትራሊያ ውጭ ጉዳይ ሚኒስትር ፔኒ ዎንግ በሰጡት መግለጫ የኢራን ድርጊት በአውስትራሊያ ምድር ላይ የተፈጸመ አደገኛ ወረራ ከመሆኑም ለአብዮታዊ ዘቡ አገራችን ውስጥ ቦታ የላቸውም ሲሉ በጠንካራ ቃላት ተናግረዋል። ቴህራን ግን ይህን አልወደደችውም። የኢራን ውጭ ጉዳይ ሚኒስትር የአውስትራሊያ ውሳኔ ህገወጥ የወንጀል እርምጃና በእስራኤል ተጽዕኖ ስር የወደቀ ሲሉ አጣጥለውታል። ኢራን ጦራችን ሀገራዊ ሉዓላዊነትን የሚያከብር እንጂ አሸባሪ አይደለም በማለት ለአውስትራሊያ ያጸፋ ማስጠንቀቂያ አስተላልፋለች። ውጥረቱ በዚህ ብቻ አላቆመም። ከመጋረጃ በስተጀርባ የተካሄደው የዲፕሎማሲ ድራማም ሌላ አነጋጋሪ ጉዳይ ሆኗል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከአሜሪካ ጋር ያለውን ውጥረት ለማለዘብ በማሰብ በሳውዲው አልጋ ወራሽ መሐመድ ቢን ሰልማን በኩል የሽምግልና መልእክት ወደ ዋሽንግተን ልከው ነበር። ሆኖም ዋሽንግተን ለዚህ የለዘበ ጥያቄ የሰጠችው ምላሽ ቀዝቃዛና ጠንካራ ነበር። የአሜሪካ መንግስት በሪያድ በኩል ለኢራን በላከው ሚስጥራዊ መልእክት ወደ ድርድር ጠረጴዛ የምንመለሰው ኢራን 3 መሰረታዊ ቅድመ ሁኔታዎችን ስታሟላ ብቻ ነው ብሏል። እነዚህ የዩራኒየም ማበልጸግን ሙሉ በሙሉ ማቆም፣ በመካከለኛው ምስራቅ ያሉ ታጣቂ ቡድኖችን መርዳት ማቆምና የባለስቲክ ሚሳይል ፕሮግራሟን መግታት ናቸው። ይህ ጉዳይ ለህዝብ ይፋ መውጣቱን ተከትለው የኢራኑ መንፈሳዊ መሪ አሊ ካሜኒ በቁጣ አጸፋ ሰጥተዋል። ኢራን በሌላ ሀገር በኩል መልእክት ላከች የሚባለው የፈጠራ ወሬ ነው፣ ከትራምፕ ጋር መነጋገር ለክብራችንም አይመጥንም ሲሉ አስተባብለዋል። ነገር ግን የፖለቲካ ተንታኞች እንደሚሉት ካሜኒ ይህን ያሉት የአሜሪካን አሉታዊ ምላሽ ከሰሙ በኋላ ፊታቸውን ለማዳን ነው ይላሉ። አሁን ላይ ቀጠናው እሳት የለበሰ ሆኗል። የእስራኤል የጦር ጀቶች የአሜሪካ ነዳጅ ጫኝ አውሮፕላኖች እገዛም እየተደረገላቸው በኢራን ድንበርና በኢራቅ የአየር ክልል ውስጥ አስፈሪ ወታደራዊ ልምምዶችን እያደረጉ ነው። በምላሹ ኢራን ትዕግስታችን ተሟጧል የሚል ማስጠንቀቂያ የሰጠች ሲሆን የሂዝቡላና የኢራን ደጋፊ ኃይሎች በተጠንቀቅ ቆመዋል። ብዙዎችን ሁኔታ ከቀናት ጦርነት በኋላ የሚመጣው ሁለተኛ ዙር የከፋ ጦርነት ሊሆን ይችላል ብለው ይሰጋሉ። በተለይ
በተለይም የኢራን የኒኩሌር ጣቢያዎች ከተደበደቡ በኋላ የሚኖረው የበቀል እርምጃ ምን ሊሆን ይችላል የሚለው ጥያቄ ዓለምን በስጋት የሞላ ጉዳይ ሆኗል። ውድ ተመልካቾቻችን እንግዲህ ጉዳዩ እንዲህ ተወሳስቧል። ትራምፕ አውድመናል ይላሉ፣ ኢራን እንበቅላለን ትላለች፣ አውስትራሊያ ደግሞ አሸባሪ ስትል ፈርጃለች። ይህ ዓለም አቀፍ ውጥረት ወዴት ያመራ ይሆን? እኛ በየደቂቃው እየተከታተልን የምናቀርብላችሁ ይሆናል። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ሆኖ ሰላም ለዓለማችን። ዜናችን ይቀጥላል። አብራችን ቆዩም። በመጨረሻም ዛሬ አርብ የእስራኤል ጦር በሶሪያ መዲና ደማስቆ ገጠራማ አካባቢዎች ላይ ከባድና ሰፊ ወታደራዊ ዘመቻ የከፈተ ሲሆን ይህንን ተከትለው ሐማስ በቃል አቀባዩ ሀዚም ቃሲም በኩል በወጣው እጅግ ጠንካራ መግለጫ የወራሪው የእስራኤል ኃይል እብሪት ቀጠናውን ወደ ባሰ አለመረጋጋት እየወሰደው መሆኑና አሁን በሶሪያ ላይ የተፈጸመው ጥቃትም ከዚህ በፊት በጋዛ በዌስት ባንክና በሊባኖስ ላይ የተፈጸመ ካለው ተከታታይ የአየር ጥቃት ጋር የተያዘና የተቀናጀ የጥፋት ዘመቻ አካል መሆኑን አጥብቆ አውግዟል። ቃል አቀባዩ አክለውም የእስራኤል ጠላትነት የተሞላበት ባህሪ ለቀጠናው ሰላም መጥፋት ዋነኛ ምክንያት በመሆኑ ይህንን ጽንፈኛና አሸባሪ ስርዓት ለመመከትና በህዝባችን ላይ የሚያደርሰውን ጥቃት ለማስቆም ተግባራዊ የሆነ አንድነት ያለው የአረብ ሀገራት የጋራ አቋም በአስቸኳይ ሊወሰድ እንደሚገባ ጥሪ አቅርቧል። ወደ መሬት ላይ ወዳለው ዝርዝር የውጊያ መረጃ ስንመጣ የአካባቢው የሶሪያ ምንጮች እንደጠቆሙት የእስራኤል የምድር ጦር ኃይሎች በደማስቆ ገጠራማ ክፍል በምትገኝ ቤት ጂን በተባለች ከተማ ላይ በፈጸሙት ድንገተኛ ጥቃት በከባድ መሳሪያዎችና በሮኬት የታገዘ ድብደባ ያደረሱ ሲሆን በዚህም ምክንያት ከ10 በላይ ንጹሃን የሶሪያ ዜጎች ህይወታቸውን ሲያጡ ሌሎች በርካታ ሰዎች ደግሞ ለተለያየ መጠን ጉዳት ተዳርገዋል። ነገር ግን የእስራኤል ወታደራዊ ዘመቻ እንደታሰበው በቀላሉ አልተጠናቀቀም። ራሳቸው የእስራኤል መገናኛ ብዙሃን በወጡት መረጃ መሰረት በቤት ጂን ከተማ የእስራኤል ኃይሎች ከአካባቢው የሶሪያ ወጣቶች ያልተጠበቀና እጅግ በጣም ከባድ የሆነ የመከላከያ ውጊያ የገጠማቸው ሲሆን በዚህም በተቀሰቀሰው አስከፊ ጦርነት 13 የእስራኤል ወታደሮች መቁሰላቸው የተረጋገጠ ሲሆን ከነዚህም መካከል 3 ወታደሮች በደረሰባቸው ከባድ ጉዳት ህይወታቸውን በአስጊ ሁኔታ ላይ እንደሚገኝ ተዘግቧል። የእስራኤል ሚዲያዎች ይህንን በወታደሮቻቸው ላይ ከፍተኛ ጉዳት ያስከትለውን የቤት ጂን ኦፕሬሽን ልዩና የተለየ ሲሉ የገለጹ ሲሆን አሁን ባለው ሁኔታም የእስራኤል ድሮኖች ወይም ሰው አልባ አውሮፕላኖች በከተማ ሰማይ ላይ መብራቸውን በመቀጠላቸው ምክንያት በፍርሃት የተዋጡ በደርዘን የሚቆጠሩ የሶሪያ ቤተሰቦች መኖሪያ ቤታቸውና ቀያቸውን ጥለው ወደ አስተማማኝ ቦታዎች ለመሸሽ እየተገደዱ መሆኑን ምንጮች አረጋግጠዋል።